ዴቢትና ክሬዲት በአካውንቲንግ ውስጥ ምን ማለት እንደሆነ ዛሬ እነግራችኋለሁኝ። በቀላል አማርኛ ነው የምነግራችሁ፣ በቀላሉ እንዲገባችሁ ማለት ነው። ይህን ቪዲዮ እስከ መጨረሻው ድረስ ተከታተሉ። ዴቢት ኤንድ ክሬዲት ማለት ምን ማለት ነው? በአካውንቲንግ ውስጥ መጨመር ነው ወይ ደግሞ መቀነስ ነው ዋና ትርጉሙ ማለት ነው። የሁለቱ የሚጨምረው የሚቀንሰው ምንድን ነው የሚለውን ደግሞ ማየት አለብን መጀመሪያ ማለት ነው። አካውንቲንግ ማለት እንግዲህ ሂሳብ አያያዝ ምን ማለት ነው? ሂሳብ የምንይዘው ምን ስላለን ነው የሚለውን መጠየቅ አለብን። ስላለን ነው 5 ኤሌመንቶች አሉን። 5 ኤሌመንቶች ማለት አካውንቲንግ ያስፈለገበት ምክንያት ማለት ነው። እነኚህ ኤሌመንቶች ምን ናቸው? እነኚህ ከሌሉ አካውንቲንግ ስለማያስፈልግ ማለት ነው። አካውንቲንግ ፐርፐዙ እነኚህን ለመመዝገብና ለመቆጣጠር ስለሚያስፈልግ ነው አካውንቲንግ እየተፈጠረው፣ ወይም ደግሞ አካውንቲንግ እነኚህ ከሌሉ አካውንቲንግ ላይኖር ይችል ነበር ማለት ነው። ስለዚህ እነኚህን ስናቅ ነው ዴቢት እና ክሬዲት የምናውቀው በደንብ አንደርስታንድ የምናደርገው ማለት ነው። አካውንቲንግ ያስፈለገው ለምንድን ነው? 5 ኤሌመንቶች አሉት ብለን መነሳት አለብን። እነኚህ ኤሌመንቶች እነማን ናቸው? አንደኛ ላይ የምናገኘው አሴት ወይም ደግሞ በአማርኛው ንብረት የምንለው ማለት ነው። ንብረት ስላለን ነው አካውንቲንግ ያስፈለገው። ሁለተኛ ላይ ሊያቢሊቲ የሚባል ኤሌመንት አለ። ሊያቢሊቲ ማለት ዕዳ ነው። ዕዳ ስላለብን ዕዳችን ለመቆጣጠር አካውንቲንግ ያስፈልገን ማለት ነው። ሶስተኛ ላይ ኢኩዊቲ የሚባለው ማለት ነው። ኢኩዊቲ ማለት የራሳችን ገንዘብ ማለት ነው፣ ወይም ደግሞ ካፒታል ማለት ነው። አራተኛ ደረጃ ላይ ረቨኑ ወይም ደግሞ ገቢ ማመንጨት ስንጀምር ንግዳችን ገቢ ማግኘት ወይም ደግሞ ማስገባት ሲጀምር የምናገኘው ማለት ነው። ስለዚህ እሱን ለመቆጣጠር አካውንቲንግ ያስፈልገናል። አምስተኛ ላይ ኤክስፔንስ ለንግዳችን ወጪ ያስፈልገናል፣ ብር እናወጣለን። ስለዚህ ያንን መቆጣጠር ስላለብን ያው አካውንቲንግ ያስፈልጋል። ስለዚህ ይሄ አንዱ ኤሌመንት ነው፣ ኤክስፔንስ ማለት ነው። ስለዚህ እነኛ 5 ኤሌመንቶች ስላሉ አካውንቲንግ አስፈለገ። አካውንቲንግ ማለት እነኝህን የምንቆጣጠርበት፣ ሪከርድ የምናደርግበት በስርዓት ትርፍና ኪሳራችንን እና የሚጠበቅብንን ነገር ሁሉ ለሚመለከተው ሁሉ ለመክፈልም ሊሆን ይችላል፣ ለማስረዳት ወይም ደግሞ ለማቅረብ አካውንቲንግ ያስፈልጋል ማለት ነው። የሂሳብ መዝገብ አያያዝ አስፈላጊ ሆኖ ተገኘ። ስለዚህ ይሄ ባለበት ሁኔታ ዴቢትና ክሬዲት ማለት ታዲያ ምንድን ነው ብለን ከጠየቅን ደግሞ ዴቢትና ክሬዲት የሚሰራው እንግዲህ እነኛ 5 ኤሌመንቶቹ ላይ ነው ማለት ነው። እነኛ 5 ኤሌመንቶቹ እንግዲህ በባህሪው ሊጨምሩ ይችላሉ፣ ሊቀንሱ ይችላሉ። ስለዚህ ሲጨምሩና ሲቀንሱ ዴቢት ኤንድ ክሬዲት እያልን እንመዘግበዋለን ማለት ነው። በአካውንቲንግ ቋንቋ ስለሆነ ነው፣ ያው መጨመርና መቀነስ ነው ጥሬ ትርጉሙ። ስለዚህ ዴቢትና ክሬዲት የተባለው አካውንቲንግ ቋንቋ ነው ማለት ነው፣ መጨመርና መቀነስ። ስለዚህ እነኛ 5ቱ ሲጨምሩ ዴቢት፣ ሲቀንሱ ክሬዲት እያደረግን እንመዘግባለን። የትኞቹ ሲጨምሩ ዴቢት ይደረጋሉ፣ የትኞቹ ሲቀንሱ ክሬዲት ይደረጋሉ የሚለውን ደግሞ ወደዛ መግባት ማለት ነው። ለምሳሌ ያክል በአጭሩ ለመያዝ ያክል አሴት ወይም ንብረት እና ኤክስፔንስ ወይም ደግሞ ወጪ ሲጨምሩ ዴቢት ብለን እንመዘግባለን ማለት ነው። ሲቀንሱ ደግሞ ክሬዲት አድርገን እንመዘግባቸዋለን በመዘጋገብ ማለት ነው። በኮለመን ብናየው ለምሳሌ በዚህ በግራ ኮለመን በኩል ዴቢት ባላንሱን እናስቀምጣለን፣ በዛው አማውንት ደግሞ ክሬዲት ብለን እንመዘግባለን ማለት ነው በቀኝ በኩል። ስለዚህ ሁለቱ ተመሳሳይ ነው ባህሪያቸው ማለት ነው። አሴትና ኤክስፔንስ ሲጨምሩ ዴቢት ብለን እንመዘግባለን። ሩል ነው፣ አይቀየርም መቼውንም ማለት ነው። ሶስቱ ቀሪዎቹ ያ ማለት ኢኩዊቲ፣ ሊያቢሊቲ እና ረቨኑ ወይም ደግሞ ገቢ፣ ዕዳ እና ካፒታል ደግሞ ሲጨምሩ ክሬዲት ተብሎ ይመዘገባል በአካውንቲንግ ማለት ነው። ክሬዲት ተደርጎ ይመዘገባል ወይም ደግሞ በስተቀኝ እንመዘግበዋለን ማለት ነው። ሲቀንሱ ግን ዴቢት አድርገን እንመዘግባቸዋለን ወይም ደግሞ በስተግራን ቀን እንመዘግባቸዋለን ማለት ነው። ስለዚህ ይሄ ያመዘጋገብ